በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የግዕዝ ውዳሴ ማርያም ተማሪዎቻችን እንዴት ቆያችሁ? ከዚህ በመቀጠል እንግዲህ የምናየው የሐሙስ ውዳሴ ማርያምን ሁለተኛ ክፍል ይሆናል። በባለፈው ትምህርታችን ላይ ጸንተሬን አንደኛውን ክፍል አይተናል። ዛሬ ደግሞ የምናየው ትምክህተ ኩልነ የሚለውን ሁለተኛውን ክፍል ነው። ረዘም ይላል። ቀጥታ እንግዲህ እነዚህ ምልክቶች እንዳትረሱ። ተነሽ በሺ ተወክሏል። ወዳቂ ቂ በሚለው ምልክት ተወክሏል። ሰያፍ በሚል ምልክት ተወክሏል። ተጣይ በሚል ምልክት ተወክሏል። ኪሩቤልና ጸለይ ጠንካራ ድምፅ ይጠቀማሉ። አሐዱና ማርያም ደግሞ ላላ ያለ ድምፅ ይጠቀማሉ ያልነውን እንዳትረሱ። ከዚህ በመቀጠል ቀጥታ ወደ ንባቡ ነው የምንሄደው። ትምክህተ ኩልነ ድንግል ማርያም ወላዲተ አምላክ ዘበእንቲአሃ ተስይረ ዘቀዳሚ መርገም እንተ ኀደረት ዲበ ዘመድነ በእልወት ዘገብረት ብእሲት በላት እምዕፅ በእንተ ሔዋን ተአጽወ ኆኅተ ገነት ወበእንተ ማርያም ድንግል ተርህወ ለነ ዳግመ ከፈለነ ንብላ እምዕፀ ሕይወት ዘውእቱ ሥጋሁ ለክርስቶስ ወደሙ ክቡር በእንተ ፍቅረ ዚአነ መጻ ዋድኀነነ አይ ልቡና ወአይ ነቢብ ወአይ ሰሚ ዘይክል አእምሮ ዝንቱ ምስጢር መንክራተ ዘይትነበብ ላሊሃ እግዚአብሔር መፍቀሬ ሰብ አሐዱ ውእቱ ባሕቲቱ ቃለ አብ ዘሃሎ እምቅድመ ዓለም በመለኮቱ እንበለ ሙስና እምአሐዱ አብ መጻ ወተሰብአ ወልድ ዋህድ እምቅድስት እሙ እምድኅረ ወለደቶ ኢማሰነ ድንግልናሃ ወበእንተዝ ግህደ ኮነት ከመ ወላዲተ አምላክ ይእቲ ኦ እሙቅ ብለ ጥበቡ ለእግዚአብሔር ከርስ ዘፈታ ላሊሃ ትለድ በጻይር ወሕማም ወሐዘነ ልብ ወኮነት ፈልፈለ ሕይወት ወወለደት ዘእንበለ ዘርአ ብእሲ አንድ ላይ ማለት ነው። ዘይስዕር መርገመ እምዘመድነ ወበእንተዝ ንሰብሖ እንዘ ንብል ስብሐት ለከ ኦ መፍቀሬ ሰብ ኄር ወመድኃኔ ነፍሳቲነ አንድ ላይ ሰአሊ ለነ ቅድስት ይላል ማለት ነው። በሶስተኛው ክፍል እንገናኛለን። ይቆየን።